ስቴት ሽያጭ ላይ በምንሰራበት ጊዜ ሽያጭ የሚያቀልሉን አራት ነገሮች አሉ። ሰላም እንዴት ናቸው? ሪል ስቴት ሽያጭ ላይ በምንሰራበት ጊዜ ሽያጭን ቀለል የሚያደርጉልን አራት ነገሮች አሉ። የመጀመሪያው ሎኬሽን ነው። እኛ የምንሸጥበት ቦታ ለኢንቨስትመንት ለመኖሪያ ተመራጭ ከሆነ ሽያጭን ቀለል ያደርግልን ነው። በሁለተኛ ደረጃ ላይ የዲቨሎፐሮች ባክግራውንድ ነው። ዲቨሎፐሮች ከአሁን በፊት የሰሩት ሰርተው ያስረከቡት ነገር ያላቸው ታማኝነት ዴሊቨሪያቸው ይሄ የተሻለ ከሆነ ይህም በተመሳሳይ ሽያጭን ያቀልልናል። በሶስተኛ ደረጃ ላይ የሚሸጠው ፕሮዳክት ኳሊቲ ነው። የተሻለ ኳሊቲ ካለው የተሰራበት ማቴሪያል አሰራራቸው ፓርቲሽን ውስጡ ላይ ቤቱ ስንገባ ኤቭሪቲንግ የተጠቀሙበት ማቴሪያል የተሻለ ከሆነ ይሄም አንደኛ ሽያጭን ያቀልልናል። በአራተኛ ደረጃ የራሳችን አመለካከታችን እኛ ማድረግ እንደምንችል መሸጥ እንደምንችል ስለ ራሳችን የተሻለ አመለካከት ካለን ሽያጭን በቀላሉ መጨረስ እንችላለን ማለት ነው።